ምጽዋት ተቀብለህ ችግርህን ለመፍታት ከመሞከር ይልቅ ጥምህን ለመቁረጥ የራስህን የውሃ ጉድጓድ ቆፍር። ሰበዝ ከአለማየሁ ዋሴ እሸቴ መጽሐፍ እንዲህ ብለህ ጻፍ። ቻይና ጓንዙ ከሚባል ግዛት ከአንድ ከተማ ኤርፖርት ስንወጣ አካባቢው በሙሉ ማለት ይቻላል በግንባታ ክሬንና ማሽን ተሞልቷል። በቃ ጥድፊያው ለጉድ ነው። ምንድነው ስንል ኤርፖርቱ አካባቢ በርካታ ሆቴሎችና የምርት ማሳያ ኤግዚቢሽን አዳራሾች እየተገነቡ ነው ተባለ። ሁሉም ቦታ የሚታየው ከተማ ማበልጸግ፣ ገጠርን ማሳደግ፣ መሰረተ ልማት ዝርጋታ፣ ኢንዱስትሪ ፓርክ ግንባታ ነው። ከመካከላችን አንዱ ሲደመም ቆይቶ እኛ ኢትዮጵያውያን 8ኛው ሺህ ገብቷል፣ ዓለም ሊያልፍ ነው፣ ትንሽ ቀርቶታል እንላለን። ወይ ንስሐ አንገባ ወይ አንገነባ። ቻይና ግን ዓለም ገና አሁን የተፈጠረ ይመስል በግንባታ ትጣደፋለች አለና የምሬት ፈገግታ አላበሰን። የጓደኛችን ቀልድ አዘል ምሬት ውስጤን ነካው። የሆነ ነገር አእምሮዬ ውስጥ አቃጨለ። ወደ ኢትዮጵያውያን ሰዎች እንዲህ ብለህ ጻፍ አለኝ። ቻይና ትገነባለች፣ ቀን ከሌት ዓመት እስከ ዓመት ትሰራለች። ድሆች ይበለጽጋሉ፣ ጋራ ሸንተረር አረንጓዴ ግምጃ ይለብሳል፣ አካባቢ ይጸዳል፣ ባቡሮች ይወነጨፋሉ፣ መኪኖች ይርመሰመሳሉ፣ መርከቦች ወደ መላው ዓለም ይቀዝፋሉ፣ ፋብሪካዎች ያጓራሉ፣ ኒኩሌር ይብላላል፣ ወንዝ ይገደባል፣ የየብስና ባህሩ ድልድይ ይናኝበታል። ለድሃም ለባለጸጋም ውድም ርካሽም ምርትና ሸቀጣሸቀጥ ይመረታል። ገዢ ወይም ሻጭ እንጂ ወዳጅና ጠላት የሚባል የለም። ዜጎች ያለ እረፍት ከሀገር ውስጥ እስከ መላው ዓለም ይታትራሉ። የተራራ ማፍረሻ፣ የዋሻ መቅደጃ ደማሚት እንጂ የሚፈነዳ ቦምብ፣ የሚጮህ ጥይት የለም። ስርቆትና ውንብድናም የለም። በሙስና ለመዘፈቅ ስታስብ የስቅላት ገመድህን አብረህ መግዛት አለብህ። በሙያ እንጂ በጎጥና ጎሳ ተደራጅቶ ጠቦ ማጥበብ አይቻልም። የኢኮኖሚ ንግድ እንጂ የፖለቲካ ንግድ አይፈቀድም። እስካሁን ለመጣችበት ለወደፊቱም ጉዞዋ የማንንም ቡራኬና እርዳታ አትሻም። ቻይና ልማቷም ጥፋቷም ተስፋዋም በታታሪ ልጆቿ እጅ ነው። ልጆቿ ደግሞ ሁሉንም ይበላሉ፣ ሁሉንም ይሰራሉ። ይህን ጽፌ ስጨርስ ተቀበል አለኝ ደግሞ። በሌላ በኩል የአፍሪካ ሀገራት ህዝቦች የህብረታቸው ምልክት የሆነው ጽህፈት ቤታቸው አዲስ አበባ ላይ ሲገነቡ የህብረቱ ጽህፈት ቤት ከቻይና በእርዳታ ተቀበሉ። ልብ በል፣ የጥቁር አፍሪካውያን የህብረታቸው ምልክት የሆነው ጽህፈት ቤታቸው የታነጸው ቻይና በሰጠቻቸው ምጽዋት ነው። እውነታው ግን የአፍሪካ የራሷ ሀብት ይህንን ህንፃ 100 ጊዜ የሚገዝፍ ሊያሰራ የሚችል መሆኑ ነው። የአፍሪካ መሪዎች ግን ልመናንና እርዳታን መጀመሪያ ለፍላጎት ማሟያ፣ ቀጥሎ ለቅንጦት አደረጉት። ልመና ሲበዛ ሱስ ይሆናልና። ወደፊት የዛሬ 100 ዓመት ይህን ህንፃ ብታየው ለማኝ እንደነበርን እንጂ እስኪ ሌላ ምን ያመለክታል? ለቻይናውያን በራስ መተማመንንና ብርታትን ሲያጎናጽፍ፣ ለእኛ ግን ውርደትን ብቻ ያከናንበናል። የሚገርመው ቻይና በብልጠት ከአፍሪካ ከምታግበሰብሰው ሀብት ቆንጥራ ይህን የመጽዋት ሐውልት ብታቆምልንም እኛ ለመጪው ትውልድ ሞራልም ክብርም አለማሰባችን ነው። ለመጪው ትውልድ በእርዳታ በዱባይ መስታወትና በቻይና ሴራሚክ የሚያብለጨልጭ
ቢሮ ሰርተን ከምናልፍ በአፍሪካ ጥቁር ድንጋይ መሰረቱን ብቻ እንኳን ሰርተን ብናልፍ ትልቅ ታሪክ ለልጆቻችን ይሆን ነበር። ያም ሆነ ይህ ግን ልመና ባለወርቅ ካባ ሆኖ ድርጅት ሲቋቋምለት፣ መስሪያ ቤት ሲገነባለት፣ የልመና ስራ ሙያ ሆኖ ሲቪ ሲጻፍለት ማየት ምን ያክል ልመና የባለሙያ የመንግስታትና የሀገራት ካንሰር መሆኑን ያሳያል። የአፍሪካ መሪዎችና ሚኒስትሮቻቸው የእርዳታ ብድር ውል ሲፈራረሙ ከአበዳሪዎቻቸውና ከመጽዋቾቹ የበለጠ ፈገግታና ኩራት ሲያሳዩ ስታይ እነዚህ ሰዎች በማን ህሊናና በምን አእምሮ ነው የሚያስቡት ያስብላል። ምጽዋት ተቀብለህ ችግርህን ለማለፍ ከመሞከር ይልቅ ጥምህን ለመቁረጥ የራስህን የውሃ ጉድጓድ ቆፍር። ምናልባት ውሃ ሊመጣ ሲል አቅቶህ ትሞት ይሆናል። የድካምህን ውጤት ውሃውን ግን ከአብራክህ የወጣው ልጅህ ለመጠጣት ይችላል። ያን ጊዜ ችጋርን ወደ ብልጽግና የቀየረ የማዕዘን ድንጋይ የሚል ታሪክና ክብር ይኖርሃል ብለህ ንገርልኝ አለኝ።